በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰንበተ ክርስቲያን የሚጸለይ የእመቤታችን መመስገኛ ጸሎት አርጋን ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ቅድስት ድንግል እመቤቴ ማርያም ሆይ እጄን ወደ ልጅሽ እዘረጋለሁ፣ ወደ እርሱም እጮኻለሁ እንዲህ ስል ከችግርና ከመከራ ሁሉ ታድኘኝ ዘንድ ከመቅደስ ከጽርሐ አርያም ወረድ በረድኤትህ አቤቱ ወደ እኔ ና። አቤቱ ጌታዬ ሆይ ከምታስጨንቅ መቅሰፍት፣ ትንሣኤ ከሌለው መውደቅ፣ መጽናናት ከሌለው ሐዘን ታድነኝ ዘንድ ከተሰናዳው ማደሪያ ውረድ። አቤቱ ጌታዬ ሆይ ከሚሰብር አንበሳ ከሚነጥቅ ተኩላ ታድነኝ ዘንድ ከሰማይ ውረድ። አቤቱ ጌታ ሆይ በአንተ ዘንድ መንገድ ድካም የለምና ሰማይ መንበርህ ነው፣ ምድርም የእግርህ መርገጫ ናት። አቤቱ ጌታ ሆይ እኔን ለማዳን ውረድ፣ ለማጥፋት ግን አይደለም። አቤቱ ለይቅርታ ውረድ፣ ለመቅሰፍት ግን አይደለም። አቤቱ ጌታ ሆይ ለምሕረት ውረድ፣ ለመዓት አይደለም። ያንተ ሕይወት መንፈስ ቅዱስ የአባትህ መንፈስ ከቀማኛ ለማዳን የሚችል እርሱ በረድኤትህ ወደ እኔ ይምጣ። ከሚከራከርም በዥት የሚችል የአንተ መንፈስ የላከ ሙያ የተሰወረ ሀሳብ የሚያውቅና ሕሊና የሚመረምር የባሕርይ ሕይወት መንፈስ ቅዱስ ይምጣ። አንተ የወደድከውን አባትህ ደስ የሚያሰኘውን ስራ ልብ እንዲያስደርገኝና እንዲባርከኝ የአንተ ሚስጥር ባሕርይ አባትህም ሚስጥር የሚያሳውቅ መንፈስ ወደ እኔ ይምጣ። የአንተን ትእዛዝ ከአንተ ጋር ትክክል የሆነው አባትህን ትእዛዝ ለመስራት እንዲያበረታታኝ አብ ከአንተና ከመንፈስ ቅዱስ በቀር ሀሳቡ የሚያውቅ የለምና መንፈስ ቅዱስም ከአንተና ከባሕርይ ከአባትህ በቀር የሚያውቅ የለምና ለአብ ከአንተና ከመንፈስ ቅዱስ የተሰወረ ምክር የለምና አብ ስለወለደ ለመንፈስ ቅዱስ ከአንተና ከአብ የተሰወረ ምክር የለም። አብ ስለወለደ ከአንተ ቅድሚያ የለም። አንተም ከእርሱ ስለተወለድ ከእርሱ ወደ ኋላ አትሆንም። መንፈስ ቅዱስም እንዲህ ነው። አብ እንዴት እንደተወለድክ የሚያውቅ የለም። አንተ ከእርሱ እንዴት እንደተወለድክም የሚያውቅ የለም። መንፈስ ቅዱስ በቀር ለአንተ ለእርሱ ሌላ መንፈስ የለምና የአንተ መንፈስና የእርሱ መንፈስ አንድ ነው እንጂ። ለደቀ መዛሙርት ተስፋ እንዳደረግላቸው ስትል መንፈስ ቅዱስ ከአብ ይወጣል ከእኔ ይነሳል፣ መንፈስ ቅዱስ ከአብ ዘንድ የለም እንዳንል፣ ከአብ ይወጣል አልኸው ከወልድ ዘንድ መንፈስ ቅዱስ የለም እንዳንል በከበሩ ደቀ መዛሙርት ፊት በንፋት አሳረግኸው እንዲህ ስትል መንፈስ ቅዱስ እንሱ ተቀበሉ። መንፈስ ቅዱስ በፍጹም አካል የለም እንዳንል ደግሞ ለቅዱሳን ሐዋርያት ሁለተኛ የሚሆን መንፈስ ቅዱስ ጰራቅሊጦስን እልክላችኋለሁ አልካቸው። መንፈስ ቅዱስ በፍጹም አካል እንዳለ በአብና በወልድ ሕልው እንደሆነ በዚሁ አወቅ። የመንፈስ ቅዱስ አካል ወደ አብና ወደ ወልድ የሚከፈል አይደለም። በፍጹም አካል በብቻው አንድ አካል ሆኖ ሳለ በአብና በወልድ ሕልው ሆኖ ይኖራል እንጂ በነቢያት አድሮ ትንቢት ያናግራል እርሱ ነው። ሐዋርያት ላይ የወረደ እርሱ ነው። ሰማዕታትን ያጸና ከእሳቱ ከሰለቱ ጨክነው እንዲገቡ ያደረጋቸው እርሱ ነው። ንጹሐን ደናግል ላይ ያበረታቸው ያጸናቸዋል። ስጋዊ ደማዊ ፈቃዳቸውን ጾራቸውንም አጥፍተው በስጋ የቅዱሳን መላእክት ትጋት ገንዘብ ያደርጉ የተመረጡ መነኩሳትንም ያጸና ትዕግስትንም የሰጣቸው መንፈስ ቅዱስ ነው። በየተራራው በየዋሻው በየዱሩ በየጎድጓዳው ምድር የሚዞሩ ባህታውያን መሪ የሆናቸው ገዳማውያን የሚጎበኛቸው የታሰሩትም ስለ ክርስቶስ ፍቅር የተጨነቁትን የሚያረጋጋቸው መንፈስ ቅዱስ ነው። በጸብ ክርክር ጊዜ የረድኤት መንፈስ ነው። በገድል ጊዜ ኃይል፣ በጦርነት ጊዜ ማሸነፍ፣ በድንግልናም ጊዜ ንጽሕና መንፈስ ነው። በመሬታዊ አንደበት የሚናገር የምስጋና መንፈስ ነው። ርኩሳንም የሚያነጻ ከመሃይም ጋር የሚኖር ባለሟልነትና የጸጋ ክብር የሚሰጥ መንፈስ ነው። እውቀት ለሌላቸው እውቀትን የሚገልጽ የቸርነት እድል ፈንታ ሁሉ ከእርሱ የሚገኝ በጎ ስጦታ ሁሉም ፍጹም ጽዋ ተረታ ከእርሱ የሚገኝ መንፈስ ነው። የበጎ እድል ፈንታ ጽዋ ተረታ የሚሆነ እግዚአብሔር ብዙ ስጦታ ከብዙዎች መናፍስት የሚቀዳ አይደለም፣ ከአንድ መንፈስ ነው እንጂ። የክፉ እድል ፈንታ ግን የሚገኝ ከሴጣን ነው። ድንግል ቅድስት ማርያም ከእናቷ ሆድ ጀምሮ የጠበቃት ያነጻት መንፈስ ቅዱስ ለወልድ የዋሃድም ማደሪያ ያደረጋት እሱ ነው። አብ ወደዳት፣ ወልድም ከእርሷ ጋር ስጋ ለበሰ፣ መንፈስ ቅዱስም ጋረዳት። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ኑ እናመስግናት። የክርስቲያን ማህበር ሁላችሁም ኑ እናድንቃት። የማይምናማ ሁላችሁን አምላክን የወለደች ድንግል ማርያም እናመስግናት። በክርስቶስ የተመሰላችሁ ድንግል የመነኩሳት ማህበር ሁላችሁም ኑ የዚችን እርኩሰት የሌለባት ንጽሕት ሙሽራ ክብርት ገናናነቷን እናገር ዘንድ በነገሥታት አደባባይ የሰበሰባችሁ ኑ። የዚችን አንባን ኗሪ ከከበሩ ሁሉ የምትበልጠውን ንግሥትን የሚከባትን ክብር ምስጋና ታዩ ትመለከቱ ዘንድ የሰማያን ክብር ከሰማዮች በላይ ያሉ ሰማያት ከፍታ የኪሩቤልና የሱራፌል መላእክት ማህበር ከሁሉ ክብር ማዕረግ ከእርሷ ጸጉሩ ከአንዲቱ ምስ እንኳ አያሉ። ዳግመኛም የነገሥታት ክብር የጌትነት ገናናት የአሕዛብ ብልጽግና በዓለም ሁሉ በምድር ሁሉ የሚኖሩ
የቅዱሳን ሁሉ ክብር ጸጋ ባለሟልነት የእግሯን ጫማ ያህል አይሆንም። ለቅድስት ድንግል ማርያም ምን ያህል ጸጋ ክብር ተሰጣት! የማያመሰግናትስ ፍጥረት እንደምን ያለ ነውን? ክብሯንስ የማይናገር ምን አንደበት ነውን? የማይቀድሳትስ ምን አፍ ነውን? ለክብሯስ የማይገዛ እንደምን ያለ ሰውነት ነውን? በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በሰማይ የሚኖሩ የኪሩቤልና የሱራፊል ወገኖች፣ በሰማይ ዳርቻ የሚኖሩ የመላእክት ሰራዊት ወገኖች አሰብሁኝ። ለአባቶቻችን ለአዳም፣ ለአቤል፣ ለሴት፣ ለሄኖስ፣ ለልዑል እግዚአብሔር ላገለግሉ ለሄኖክና ለኖህ የተሰጣቸውን ጸጋ ክብር አሰብሁ። የአብርሃም ባለሟልነትን፣ የይስሐቅ ወዳጅነትን፣ የያዕቆብ መመረጥን፣ የእግዚአብሔር ወገን መባሉን አሰብሁ። የሙሴንና የአሮንን የኢያሱንም ክብርን አሰብሁ። የባራቅና የዲቦራን፣ የጌዴዎንና የወፍታሔን፣ የሶምሶምና የጌሌዮንም የመሳፍንትንም ሁሉ ማሸነፍ አሰብሁ። የሳሙኤልን ክህነት ማዕረግ አሰብሁ። የዳዊትና የሰለሞን፣ የይሁዳ የእስራኤልን ነገሥታት ሁሉ መንግስት፣ ሀብት፣ ጌትነት፣ ገናናነት አሰብሁ። የነቢያትን መመረጥ፣ የሐዋርያትን ጸጋ ክብር አሰብሁ። የሰማዕታት መጋደላቸውን ዋጋ፣ የደናግል የመነኩሳትን የትዕግስታቸውን ዋጋ አሰብሁ። እንዳንቺ ያለ ግን አላገኘሁም። ቅድስት ሆይ በልዑል እግዚአብሔር ባለሟልነት ያገኘሽ የእግዚአብሔር ጸጋ ክብር በላዩ ይበዛለት። እንዳንቺ የለም። ጸጋው ክብሩ ባንቺ ላይ እንደበዛ እንዲሁ ደግሞ ቸርነቱ በእኔ ላይ ይብዛ። ወደ ልጅሽ በጸለዩ ጊዜ ብቻዬን አለሁ፣ አንቺም ከኔ ጋር ሁኝ እንጂ በቀኝም ሆነሽ ካፌ የወጣውን ነገር አቃኝልኝ። በሚያስፈራ መኮንን ፊት አማላጅ ያለው ሰው የተደነቀ ነውና የፍቅርሽን ፍላጻ ልቤን ይንደፈው ለዘላለሙ አይነቀል። የስምሽን መጠራት ከሶኮር ከማር ወለላ ላፌ ጣፈጠ ነው። የድንግልናሽን ምስጋና ለአንደበቴ አልጫ መሆን የሚያጣፍጥ ጨው የውዳሴሽን ነገር በሄድሁበት ሀገር ሁሉ ማመስገኛ መሰንቆ በገና ሁኝ። የገናናነትሽን መናገር ዝማሬ ሁኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ አሁንማ በጸሎቴ በፊትሽ አፈሳለሁ፣ ስለ ኃጢአት ያለቅሳለሁ፣ ወደ ልጅሽም እጮሃለሁ እንዲህ ስል አቤቱ በደልሁ፣ በሰማይም በፊትም አቤቱ ይቅር በለኝ። ከእንግዲህ ወዲህ ልጅ ልባል አይገባኝም። ከባሮቼ እንዳንዱ አድርገኝ እንጂ ከመቅደስ ውስጥ ወጥቼ ከመምናር ጋር ልጸልይ አይገባኝም። ከኑሳን ክርስቲያን ጋር በውጭ ሁኜ ጸልያለሁ እንጂ መንፈሳውያን እርድ ለማየት ከልቤም መስዋዕት የሚበልጠውን ደም ነባቢውንም መስዋዕት ለመመልከት በቅዱስ መሠዊያ ፊት ለፊት ወደሚቆሙት በወረደ ጊዜ መንፈስ ቅዱስ የከንፈሮችን ጥላ እንዲነካይ በቤትሽ ጥላ አቆማለሁ እንጂ የመለኮትን ፍም እፈራለሁ። ለመብላትም አልደፍርም፣ እርሱን ለመቀበል የበቃሁ አይደለሁምና። በእሳት ጉጠት እንጂ ሱራፌል ሊዳስሰው የማይቻል የመለኮት ፍም እፈራለሁ። ነቢዩ ያስፈራው የመለኮትን ፍም እፈራለሁ። ነቢዩ እንዲህ ብሏልና ከንፈራቸው ርኩስ በሆነ በአሕዛብ መካከል አለሁ። ሱራፌል እንዲህ አለ፣ እነሆ በከንፈሮችህም አስነካሁ፣ ከኃጢአትህም ያነጻሃል። ድንግል ሆይ ልጅሽ የጎሰቆለውን ብላቴና እንደተቀበለ እኔም ደግሞ ይቀበል ዘንድ እወዳለሁ። ልጅሽ ቸር ይቅር ባይ ሩህሩህ ነውና የተራበ ሆድ ለምግብ እንዲቸኩል ክርስቶስ ደግሞ ይቅር ለማለት አይዘገይምና። ይህን ማለት ለጥምቀት ልጆች በፍጹም ንስሐ በተቃጠለ የእግዚአብሔር ፍቅር ለተመለሱት ነው። ላልተመለሱት ግን ይቅርታ የላቸውም። ድንግል ሆይ የልጅሽን የሥጋ መታረጃ የደሙ መቅጫ ወደሚሆን መጋረጃ ውስጥ ያስገባኝ ዘንድ እታመናለሁ። ድንግል ሆይ የምስጢር ጠረጴዛ ወደተዘጋጀበት በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራበት ስፍራ ያስቀምጠኝ ዘንድ እታመናለሁ። በጌታ በመድኃኒታችን በኢየሱስ ክርስቶስ የምስጢር ጽዋ ከመለኮት ትስብእት ጎን የመነጨውን አምላካዊን ወደ ተመላበት ያስቀምጠኝ ዘንድ እታመናለሁ። ድንግል ሆይ ነፍስና ሥጋ በአንድነት የሚፈውሰውን ቅዱስ ምስጢር ያሳትፈኝ ዘንድ እታመናለሁ። ድንግል ሆይ መለኮታዊ ቁርባን የሆነውን ቅዱስ ሥጋውን ክቡር ደሙን ለመቀበል እንዲያበቃ ደጅ እጸናለሁ። በተቀበልሁበት ጊዜ ለወቀሳ ለመፈራረጃ ይሁንብኝ፣ ለነፍሴና ለሥጋ መድኃኒት ይሆነኝ እንጂ። ድንግል ሆይ እድል ፈንታ ጽዋ ትርታዬ የተቀደሰውን ለውሾች አትስጡ፣ ዕንቋችሁንም በሬዎች ፊት አታኑሩ ከተባለባቸው ጋር አይሁን። ሥጋዬ የበላ ደሜን የጠጣ ሞት ያገኘውም ቢሞት ይድናል፣ የዘላለም ይኖራል ብሎ ከተነገረላቸው ጋር እንዲሆን ደጅ እጸናለሁ። ድንግል ሆይ የሰረገላ ልብስ ይኸውም የቅዱሳን ጽድቅ መጎናጸፊያ እርሱ ደግሞ ስለለበሱ ከበጎ ሙሽርነት የተለየው እንዳልሆን ደጅ እጸናለሁ። ድንግል ሆይ ደስ ያላቸው አእላፍ መላእክት ወደሚኖርበት የሚያንጸባርቀውን ብርሃን የተሸለመች የታቦር ዘዶር በመካከላቸው ወደምትሆንበት የብርሃን ድንኳን እንድገባ ደጅ
ደጅ እጸናለሁ። ድንግል ሆይ መላእክት ለመጎብኘት ወደሚመኟት ከመታየቷም የተነሳ ዓይን ወደማይጠግባት እርሷም ለማየት ልቦና ወደሚመስልባት ኢየሩሳሌም ሰማያዊት ማደር እንደ እጅ እጸናለሁ። በዕብራይስጥ ማርያም የተባለች የተመረች ድንግል እመቤት የማርያም ሆይ ኃጥአንን ደጅ ከመውደቅ አድኝ። በእግዚአብሔር መውደቅን እንኳ እጅግ ያስፈራል። ይሁን እንጂ በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለኛልና። ቁጣው ብዙ እንደሆነ ምሕረቱ ብዙ ነውና፣ እርሱ መሐሪ ነውና። ቁጣውን በትዕግስት መመለስ ያበዛል፣ መቅሰፍቱ ሁሉ አያቃጥልም። ድንግል ሆይ ከዓመፃ ከሽንገላ አድኝ። በልቦና ሸንጋይ ሰው እግዚአብሔር ምሕረት አያይምና። ድንግል ሆይ ከመታበይ ልቦና ከማደንደን አድኝ። ልበ ደንዳና ሰው እግዚአብሔር ይቃወማልና። ድንግል ሆይ ከርኩሰት ሁሉ ከሥጋ መተዳደፍ ከማመንዘርም አድኝ። የሚያመነዝር የውሻ ደሙንም ስለ ሰይጣን የሚሰውቅ ይመስላልና። ድንግል ሆይ ነፍስ ከመግደል ንጹሕ ደም ከማፍሰስ አድኝ። ድንግል ሆይ እግዚአብሔር እንዲህ ብሏልና የሰው ደም ያፈሰሰ ሁሉ ደሙ ይፈሳል። ስለዚህም ስለፈሰሰው ደም ሰውም በእኔ አምሳል ፈጥሬዋለሁና። ደግሞም እንዲህ አለ፣ በጸብ መሳሪያ የገደለ ሁሉ ስለሞተው ሰው ቤዛ ይሞት። ድንግል ሆይ ሐሰተኛ ከመሆን ከሰው ከመጣላት አድኝ። ነቢዩ ዳዊት እንዲህ ብሏልና ሐሰት ያመፃ ሁሉ ራስ ነውና። ድንግል ሆይ ከመሰሰና ከኃጢአት አድኝ። በነገሥት መጽሐፍ እንዲህ የሚል ተጽፏልና ሴሰኝነት ታላቅ ኃጢአት ነውና። ድንግል ሆይ ከነገረ ዘርግ ዋዛ ፈዛዛ ከከንቱም ነገር ሁሉ ከመናገር ሰውሪ። በወንጌል እንዲህ ይላልና ዋዛ ፈዛዛ ከንቱም ነገር የሚናገር ሁሉ ኃጥእ ተብሎ ይፈረድበታል። ከገሃነም የተነሳ ትጸድቃለህ፣ ከአነጋገርም የተነሳ ትጸድቃለህ፣ ከነገር የተነሳ ትኮናለህ። ድንግል ሆይ ከሐዋርያት ትምህርት ከመውጣት አድኝ። ድንግል ሆይ ከሐዋርያት ትምህርት ከመውጣት አድኝ። ልጅሽ እንዲህ ብሏቸዋልና እናንተ የሰማ ነው እናንተን ያልሰማ የላከኝ ያልሰማ ነውና። የሐዋርያው ጳውሎስ ደግሞ እንዲህ አለ፣ እናንተ የእኛ መንገድ ተከተሉ፣ እኛም ካስተማርናችሁ ትምህርት ሌላ ያስተማራችሁ ቢኖር የሰማይ መልአክም ቢሆን ውጉዝ ይሁን። ደግሞ እንዲህ አለ፣ እኛ ካስተማርናችሁ ሌላ ትምህርት ብትማሩ የተወገዛችሁ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ የሃይማኖት መሳሪያ ሸልሚ። የልጅሽን ማኅተም ይዤ የተፈራው ልሆን፣ ባሪያው ልባል፣ ጭፍራውም ልሆን። የመስቀሉ ማማምን ጋሻ ልመልከት፣ በመስቀሉ ኃይል ልሸከም። ድንግል ሆይ በጦርነት የሚያሸንፉ ድል የሚነሳ አርበኛ አድርጌኝ። ለንጉሥ ምስጋና የሚገኝ ይሁን። መሳሪያ ይዞ በጦርነት ጊዜ የሚፈራ ስለ ፈሪነቱም የሚነቀፍ ስለ ቸነፈርም የሚያዋርድ አታድርጊ። ድንግል ሆይ የማሸነፍ አድርጊ፣ የማያሸንፍ አይደለም። ጻድቃን አድርጊ፣ ኃጥአን አይደለም። ብፁዕ አድርጊ፣ ሸንጋይ አይደለም። የዋህ አድርጊ፣ ጠማማ አይደለም። ቀና አድርጊ፣ ተንኮለኛ አይደለም። ቸር አድርጊ፣ ንፉግ አይደለም። ለክብር የበቃው አድርጊ፣ ለሐሰር አይደለም። ለሰርግ ቤት የተገባው አድርጊ፣ ለለቅሶ አይደለም። ለደስታ አድርጊ፣ ለሐዘን አይደለም። የሰርግ ልብስ ለመልበስ አድርጊ፣ ጨርቅ ለመታጠቅ አይደለም። በገድል ዋጋ የሚወስዱትን ብታደኝ ግን ስለ እርሳቸው አይደነቅም። ዋጋቸው በድካማቸው ተቀዳጅተው ወስደዋልና። የሚደነቅ ግን የኔያቱን ከክርስቲያን ሁሉ ይልቅ የበደሉትን ጸሎትሽ በመታመን የጽድቅ አክሊል የደረሰ እንዲሆን ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ይህን ነገር የተቀደሰ ነው፣ በሁሉም ዘንድ መንክር ነው፣ በአምላክ ዘንድ ግን አይደነቅም። በሰው ልጆች ዘንድ የተደነቀ ነው፣ ምሕረቱ እንደ ባህር በሆነ ዘንድ ግን አይደነቅም። በፍጡር ዘንድ ነው፣ በፈጣሪ ዘንድ ግን አይደነቅም። ድንግል ሆይ የኔ ምሕረት በልጅሽ ዘንድ ስለ አንቺ አይደለም፣ ስለ ስምሽ የኔ ይቅር መባል በልጅሽ ዘንድ አይደለም፣ ስለ ጸሎትሽ የኔ ኃጢአት ማልቀስ በልጅሽ ዘንድ አይደለም፣ ስለ ልመናሽ የኔ ዕዳ በደል ማቃለል በልጅሽ ዘንድ አይደለም። በአንቺ እታመናለሁና ከዚህ ዓለም ከጸብ ከክርክር ከሞት ታደኝ ዘንድ በሚመጣው ዓለም ማዕበል ሞገድ ከሚፈላው የእሳት ባህር ታደኝ ዘንድ ቅድስት ድንግል ማርያም ሆይ እታመናሻለሁ። ከተሰወረ መከራ በግልጽ ከሚመጣብኝ ጥፋት ሁሉ በዚህ ዓለም እንድታደኝ በሚመጣው ዓለም ከገሃነመ እሳት ጥርስ ማፋጨት ጽኑ ለቅሶ ካለበት ከሚያስጨንቅ መቅሰፍት ተሰውሪ ዘንድ እኔም በአንቺ አማላጅነት በልጅሽም ምሕረት የታመንሁ ነኝ። በፈረሶች ሰልፍ በሰረገላ መንኮራኩር የታመንሁ አይደለሁም፣ በአንቺና በልጅሽ እታመናለሁ እንጂ በሰይፍ በማሳት ፍላጻ
በምትባል ጦር በመወርወር ቀስ በመገተር የምታመን አይደለሁም። በጸሎትሽ ረዳትነት በልጅሽ ብርታት እታመናለሁ እንጂ በመዝሙር እንደተባለ በቀስቴ የምታመን አይደለሁም። ጦሬም አላዳነኝም ከቀኝ ክንድ ከፊት ብርሃን በቀር። ደግሞም እንዲህ አለ፣ የፈረስ ኃይል አይፈቅድም፣ በሰው ጉልበት ደስ አይለው። እግዚአብሔር በሚፈሩትና በቸርነቱ ደጅ በሚጸኑ ደስ ይለዋል። ነፍሴ በእግዚአብሔር ታመነች ከጧት እስከ ሌሊት። እስራኤል በእግዚአብሔር ታመነ። ትውክልት ማልማትና ማጥፋት መግደልና ማደል በማይቻሉ አማልክት ከአምልኮች ሁሉ ልዩ የሆኑ ጣዖት ያላደረገብኝ እግዚአብሔርን አመሰግነዋለሁ። የአሕዛብ አማልክት የወርቅና የብር በሰው እጅ የተሰሩ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አይሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ ጉሮሮ አላቸው አይናገሩም፣ በአፋቸው ትንፋሽ የለም። የሰሯቸው የሚያምኑባቸው እንደ እርሳቸው የሆኑ ሰማይን የሰማያትም ሰማይ በውስጣቸው ያሉትን ሁሉ የሚያመልክ ርጉም ነው። ምድርም በውስጡ የሚኖሩትን ሁሉ ባህርም ወንዙንም ምንጩንም ሁሉ በውስጣቸው ያሉ ሁሉ የሚያመልክ ርጉም ይሁን። እሳቱን፣ ነፋሱን፣ ብርሃኑን፣ ጨለማውን ከእሳቸው የተፈጠረውን ሁሉ ፀሐይን፣ ጨረቃን፣ የሰማይ ከዋክብትን ሁሉ ደመናትን፣ ባህርያም ያለውን ሁሉ ይህም ሁሉ የሚያመልክ የሚሰግድላቸው እግዚአብሔር ብቻ ከሚያመልክ በቀር የተረገመ ይሁን። ድንግል ሆይ እኔ ልጅሽን በማምለክ በባህሪ አባቱ በባህሪ ሕይወቱ መንፈስ ቅዱስ አምኜ ደስ እሰኛለሁ። ለሶስትነቱ አንድ ስግደት እሰግዳለሁ እታመናለሁ። እንዲህ ሲል አምላኬ ሆይ አመሰግነዋለሁ። የአባቶች አምላክ ነው፣ አከብረዋለሁ፣ አገነዋለሁ፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጸብ ክርክር ይሰብራል፣ ስሙም እግዚአብሔር ነው። ደግሞም እንዲህ እላለሁ፣ እንደ አምላካችን ያለ ታላቅ አምላክ ማን ነው? ይህም የመላእክት ሰይፍ ተቀብዬ ሰይጣንን ራሱን እቆርጠዋለሁ። ይህንንም የሃይማኖት በትር ተመርኩዤ የእባቡን ዲያብሎስ ራሱን እቀጠቅጠዋለሁ። የምስጋናዋን ጽዋ በጸራሪያም ቀድቼ ከቤት ፈሳለሁ። ከትንቢቱ ቃል ጋር እንዲህ እላለሁ፣ ከሞት ደጅ ከፍ ከፍ የሚያደርገኝ በጽዮን ደጅ ምስጋና ሁሉ እናገር ዘንድ። ዳግመኛም እንዲህ እላለሁ፣ ጽዮን ምስጋና በአንተ ይገባል፣ በኢየሩሳሌም ጸሎት ለአንተ ይገባል። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤት የማርያም ወይ ከነቢያት አንደበት ምን ያህል ምስጋና ተቀበልሽን? ለእግዚአብሔር ምን ያህል ቁርባን በአንቺ ተሰጠ? ከመሃይምናን ሁሉ አንደበት ምን ያህል ጸሎት በአንቺ ስም በአማላጅነት ተላከ? የጸባዖት እግዚአብሔር እናት ድንግል ማርያም ሆይ፣ የአዶናይ እግዚአብሔር እናት ድንግል ማርያም ሆይ፣ የእስራኤል አምላክ እግዚአብሔር እናት ለምኝልኝ። እግዚአብሔር የለመንሁትን ነገር ሁሉ አገን ያጣው ተስፋ የቆረጥ እንዳልሆን በተቃጠለ በፍቅር እንደጠራሁሽ አንቺ ደግሞ በተቃጠለ ሀሳብ ልቦናዬን ስላሰበው ነገር አለምኝልኝ። ግዳጄን አቅኝልኝ። አዳም፣ የአቤል፣ የሴት ሄኖክ በረከት የሌሎችም አባቶች ሁሉ በረከት እንዲያድርብኝ የሄኖክ የሴም የተመረጡ በረከት የአብርሃም፣ የይስሐቅ፣ ያዕቆብ የእግዚአብሔር ገነት እንጨቶች የተባሉ ሁሉም በረከት እግዚአብሔር ሕዝብ የተባሉ የዘሮች በረከት እንዲያርፍብኝ ለምኝ። የሙሴ የአሮን የኢያሱ በረከት የከበሩ መሳፍንት ሁሉ በረከት የሄኖክ የኤልያስ የዕዝራ በብሔረ ሕያዋን ያሉት ሁሉ በረከት የዳዊትና የሰለሞን የሲራክና የኢዮብ የጠቢባንን በረከት የኢሳያስ ኤርምያስ የሕዝቅኤል የነቢያት ሁሉ በረከት እንዲያርብኝ ለምኝ። የጴጥሮስ የጳውሎስ የሐዋርያት ሁሉ በረከት የመጥምቅ ዮሐንስ የወንጌላውያን ዮሐንስ ንጹሕ ድንግል ሁሉ በረከት የእስጢፋኖስ የቅዱስ ጊዮርጊስ የፋሲለደስ የዮስጦስ የምስራቃዊ ቴዎድሮስና የሰራዊት አለቃ ቴዎድሮስ የገላውዲዮስ የፊቅጦር በረከት እንዲያርፍብኝ ለምኝልኝ። የአባ ኪሮስ የአባ ኪራቆስ የአባ በርሱማ የአባ ብሶይ የአባ አሞን የአባ ያሳይን የአባ አርሳኒ በረከት የአባ ለትጹና የአባ አቡናፍር የመክሲሞስና የዴማቴዎስ በረከት የእስክንድርያው መቃርስና የሶርያው መቃርስ በረከት እንዲያርፍብኝ ለምኝልኝ። የበኪሞስ የዮሐንስ አባ ዳንኤል የአዮስጣቴዎስ የአቡነ ተክለ ሃይማኖት የአባ መድኃኒነ እግዚእነ የዋልድባው ሳሙኤል በረከት የአባ አረጋዊ የሃሌሉያ ደብረ የአባ ሳሙኤል በረከት እንዲያርፍብኝ ለምኝ። የአባ ሌፍ የአባ ጽማን የአባ ፍጤን የአባ ገሪማ የአባ ጎባ የአባ ዮናታን የአባ ሊባኖስ የአባ ጴንጤሊዮን የአባ ጴንጲሎና የአባ በባል የአባ ኤልያስ ዘመረኖህ በረከት
እንዲያርፍብኝ ለምኝልኝ። የቀልሞን ደብረ አባ ሳሙኤል በየዋሻ ያሉት ንጹሐን ሁሉ በረከት የአባ ዮሐኒ የቅዱስ አባ ጊዮርጊስ ዘጋስጫ የቅዱስ አባት በጸሎተ ሚካኤል በረከት እንዲያርፍብኝ ለምኝልኝ። ሄሮድስ ያስፈጃቸው የ14,400 ሺህ በሕፃናት በረከት የምረትና የምርምናን ያወነ ሀራ ሰማይ በረከት የሰማዕታትን አግራም በረከት እንዲያርፍብኝ ለምኝ። በዕብራይስጥ ማርያም የተባለች የተመረች እመቤቴ ማርያም ሆይ የዮሐንስ የአፈወርቅና የቅዱስ ቂርቆስ በረከት የሳዊሮስና ኤጲፋኒዎስ የባሲሊዮስ የጎርጎሪዎስ የሊቃነ ጳጳሳት የጳጳሳት የኤጲስቆጶሳት የቀሳውስት የሃይማኖታቸው የቀና መምህራን ሁሉ በረከት የዲያቆናት በረከት እንዲያርፍብኝ ለምኝልኝ። የጻድቃን የሰማዕታት በረከት የደናግል የመነኮሳት በረከት የሕፃናቱ የሽማግሌዎች በረከት እንዲያርፍብኝ ለምኝልኝ። የሚካኤል እና የገብርኤል የሱራፌልና የኪሩቤል የራጉኤልና የፋኑኤል የሳቁኤልና ተራዳኢነት እንዲያርፍብኝ ለምኝልኝ። የሱሪያልና የፋኑኤል የራጉኤልና የአፍኒን የሰማይና የመላእክት ሁሉ በረከት የአራቱ እንስሳ የአራቱ ቋንቋን በረከት የመላእክት ማህበር ሁሉ በረከት እንዲያርፍብኝ ለምኝልኝ። የሔዋን በረከት የሳራ የርብቃ በረከት የሐና የኤልሳቤጥ በረከት የሶፊያ የአርሴማ የበርባራ የዳናና የዲቦራ የአስቴርና የዮዲት የሶሎሜና የማርያም መግደላዊት የማርያምን ተፍረት በረከት እንዲያርፍብኝ ለምኝልኝ። የአርሶንያና የጴራግያ በረከት የጤቅላን የሐዋርያትም ያገለግሉ አንስቶች ሁሉ በረከት የንግሥት ሶፊያ የሶስቱ ልጆቿ የጲስላና የአላጲስ የአጋጲስ በረከት እንዲሁ እንዲያርፍብኝ ለምኝ። የጣጦስና የእንባ መሪና የዩልያኖስ የኦሬና የመሪና የይሉጣና የቴክላ ያገለግሉ ደናግል ሁሉ በረከት የሁሉ ሰንበታት የቅድስት ቤተ ክርስቲያን በረከት የሥጋውና ደሙን ቸርነት በአብ በወልድ በመንፈስ ቅዱስ በረከት የአንቺም አማላጅነት በአገልጋይሽ በሕዝበ ክርስቲያን ሁሉ ለዘላለም በእውነት ያለ ሐሰት ይሁን አሜን። እናታችን ቅድስት ድንግል ማርያም ኪዳነ ምሕረት ሆይ እኔ ባሪያሽን አገልጋይሽን ከለተኪት ከዘመነ መንሱት ከመከራ ሥጋ ከመከራ ነፍስ ጠብቂ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።